ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምንቆያችሁ በጌታ ተወደዳችሁ ቅዱሳን ጌታ ኢየሱስ ይባርካችሁ። ለዛሬ ቀን ያደረሰን የእግዚአብሔር ስም ብሩክ ይሁን። በቀናቶች ላይ ቀናቶችን፣ ወራቶችን ላይ ወራቶችን፣ አመታትን እንዲሁ ደግሞ እያንዳንዱ የሚያልፈው ሰዓትን፣ ደቂቃ፣ ሰከንድን ሁሉም የሚጠብቀን የመድኃኒዓለም ስም ለዘላለም ይባረክ። ተባረኩ። ጌታ ይባረክ። ከኛ ጥረት አይደለም ዛሬ ያደርነው ዛሬ ማለዳ ያየነው በሱ ምሕረትና በቸርነቱ ነው። እግዚአብሔር ለዘላለም ይባረክ። ተባረኩ። ለጌታ ቃል ጥቂት ደቂቃ ይኑራችሁ። ይቅርታ እና ደግሞ አንድ ምዕራፍ በዕለት ማንበብን እንዳትረሱ። አንድ ምዕራፍ ብቻ። ተባረኩ። ጌታ ኢየሱስ ይባርካችሁ። ወደ ዛሬ ሐሳብ እንመለሳለን። ተባረኩ። ውሾቹን ከበቡኝ፣ የክፎቹ ሸንጎ በዙሪያዬ ተሰልፏል። እጅና እግሮችን ተቸነከሩብኝ፣ አጥንቶቼ ሁሉ አንድ በአንድ መቁጠርን እችላለሁ። እነርሱም አጣድፎ ይመለከቱኛል፣ ልብሳቸውንም ተካፍሎ በእጅ ጠበብም ላይ ዕጣ ተጣጣሉ። አንተ ግን እግዚአብሔር ሆይ ከኔ አትራቅ፣ አጋዤ ሆይ እኔን ለመርዳት ፍጠን። ነፍሴን ከሰይፍ ታደጋት፣ ውድ ሕይወቴንም ከውሾቹ ጩካ አድናት። ከአንበሶቹም አፍ አድነኛ፣ ከአውራሪዎስም ቀንድብ ታደገኝ። ስምህንም ለወንድሞቹ እናገራለሁ፣ በጉባኤ መካከልም እሰግድልሃለሁ። እናንተ እግዚአብሔርን የምትፈሩ አወድሱት፣ እናንተ የያዕቆብ ዘሮች ሁላችሁም አክብሩት። የእስራኤል ዘር ሁላችሁ እርሱን ፍሩ። እርሱ የተጨነቀውን ሰው ጭንቀትን አልናቀምና ችላም አላለምና ፊቱን ከእርሱ አልሰወረምና። ነገር ግን ድረስልኝ ብዬ ስጮህ ሰማኝ። በታላቅ ጉባኤ የሚቀርበው ምስጋናዬ ካንተ የወጣ ነው። እርሱን የምትፈሩ በፊቱ ስለቴንም እፈጽመዋለሁ። ምስክሮችም በልቶ ይጠግባሉ፣ እግዚአብሔርን የሚሸተውንም ያመሰግኑታል። ልባቸውንም ለዘላለም ያው ይሁን። የምድር ዳርቻ ሁሉ ያስታውላሉ፣ ወደ እግዚአብሔርም ይመለሳሉ። የሕዝቦች ነገዶቹ ሁሉ በፊቱም ይሰግዳሉ። መንግስታትም የእግዚአብሔር ናትና ሕዝቦቹም የሚገዛ እርሱ ነው። የምድር ኮረብቶቹም ይባላሉ ይሰግዱለታልም። ነፍሱ በሕይወት ማቆየት የሚችለው ወደ አፈርም ተመላሽ የሆነ ሁሉ በፊቱ ይንበረከክለታል። የኋለኛው ትውልድም ያገለግለዋል፣ ለመጪው ትውልድም ስለ ጌታ ይናገራል። ገና ላልተወለደው ሕዝብም ጽድቁ ይናገራል፣ እርሱ ይህን አድርጓልና። ስሙ ለዘላለም ይባረክ። ተባረኩ። ምስጋና ለአምላካችን ይሁን።